ሰላም የቻናሌ ቤተሰቦች እንዴት ናችሁ? ቻናሌን ሰብስክራይብ ኮፒ ሊንክ አድርጉልኝ። ዛሬ እዚህ ቦሌ ኢድና ሞል አካባቢ የብስክሌት ውድድር እየተመለከትኩ ነው የምገኘው። እጅግ በጣም የሚያምር ድባብ ነው ያለው። እንግዲህ ተመልካቾቹ የቻናሌ ተከታታዮች በሀገራችን ነገ የሚከናወነው የብስክሌት ውድድር በርካታ ሀገሮች ከ35 በላይ ሀገሮች እንደሚሳተፉበት የተነገረ ያለው የብስክሌት ውድድር በመዲናችን በአዲስ አበባ ይከናወናል የሚል የሰማነው በጣም ደስ የሚል እንግዲህ ሀገራችን አዲስ አበባ በጣም በርካታ ዝግጅቶችን በማዘጋጀት ራሷን እየገለጸች ያለችበት ሁኔታ ላይ ነው እያየን ያለ ነው። በዚህም ሁኔታ በርካታ ቱሪስቶች በርካታ ሰዎች ወደ ከተማችን እየተሳቡና እየተመለከቱ ያሉበት ሁኔታ ነው የምናየው። እንግዲህ ውድድሩ በጣም አጓጊ ነው። መድረክ ላይ የሚሰማው ሶስት ተወዳዳሪዎች ተገንጥለው ወጥተዋል ነው እየተባለ ያለው። ከነዚህ ሶስት ተወዳዳሪዎች ውስጥ ደግሞ በጣም የሚገርመው ሁለቱ ወንድማማቾች ናቸው። በሚገርም ሁኔታ ሁለቱ ወንድማማቾች ናቸው። ወንድማማቾቹ እስካሁን እንደሰማሁት አንደኛ ሁለተኛ ሆነው ነው። ሌላው ደግሞ ሶስተኛ ሆነው እጅግ በጣም የተለየ ፍክክር እያደረጉ ነው የሚገኘው። በጣም በሚገርም ሁኔታ ነው እያየን ያለነው። ውድድሩ በምሽት ያለውን ድባብ ነው እያሳየን ያለው። የሚገርም ነው። ተመልካቾች እንደምታዩት የምሽቱ ድባብ በቃ ሊነግራችሁ ከሚችለው በላይ ስሜቱ በጣም ደስ ይላል። በርካታ ተመልካቾች ነው በቦታው ላይ ያሉ። ለውድድሩ እንደውም በአጋጣሚ ነው እዚህ የደረስኩትና ውድድሩን ለማየት የታደምኩት። እንደውም ፕሮሞሽን እንደሌለው ነው የተረዳሁት። በሚገርም የሚገርም ነው። ተወዳዳሪዎቹ ደርሷል። የሚገርም ነው። ወንድማማቾቹ ተከታትለው ገቡ። በስማም ሶስተኛውም ገባ። የሚገርም ነው። ወንድማማቾቹ በሚገርም ሁኔታ አንደኛና ሁለተኛ ወጥተዋል። ሶስተኛም አንደኛው ልጅ ገብቷል። በሚገርም ሁኔታ ፉክክሩ በሚገርም ሁኔታ ነው እየታየ ያለ። ሌሎችም እየመጡ ነው። አራተኛ አምስተኛ ስድስተኛ እያለ ይቀጥላል። በሚገርም ሁኔታ ነው ሁለት ወንድማማቾች አንደኛና ሁለተኛ የወጡት። የሚገርም አጋጣሚ ነው። ይህ ለሀገራችን የብስክሌት ውድድር እጅግ በጣም መነቃቃትና የብስክሌት ውድድርን ተመልካችን የብስክሌት ተወዳዳሪዎችን ተስፋ የሚሰጥ ነው። በተለይ ነገ የሚካሄደው የብስክሌት ውድድር በአድዋ ሙዚየም እንደሚከናወን ነው የተገለጸ ያለው። አድዋ ሙዚየም ከ6 ሰዓት ጀምሮ ውድድሩ እንደሚከናወን ነው እየተነገረ ነው ያለው። በጣም በሚገርም ሁኔታ ነው የሚያደርገው። በውድድሩ ላይ የሚኖሩ በርካታ ሀገራቶች አሉ። 35 ሀገሮች ነው የሚሳተፉበት። በርካታ ተወዳዳሪዎችም እንደሚሳተፉ ነው የተገለጸው። የዚህ ውድድር ይዘት እንደተረዳሁት በተወሰኑ ሀገሮች የውድድሩ ይዘት ይከናወንና በድምር ውጤት አሸናፊ የሚሆነው ነው የሚገለጸው። በዚህ አጋጣሚ ደግሞ ኢትዮጵያውያን የብስክሌት ተወዳዳሪዎች በደንብ ይሳተፉበታል ተብሎ የተነገረ ነው ያለው። በሚገርም ሁኔታ እንግዲህ ራሳቸውንም
ልምድም የሚገኝበት ነው እንደሚሆን ነው የተረዳሁትና በጣም ወሳኝና አስፈላጊ እንደሆነ ነው በዚህ ውድድር ላይ እየተገለጸ ያለው። ሌሎች ውድድሮች እንግዲህ ከተማችን አዲስ አበባ በውበቷ የምትስባቸው ይሆናል ብዬ ነው እያሰብኩ ያለው። በሚገርም ሁኔታ ይህ ውድድር እየተጠናቀቀ ነው። በርካቶች እየገቡ ነው። በጣም በርካታ ተወዳዳሪዎች ነበሩ። እንደተነገረው ከተለያዩ ክለባቶች በተለይ አሁን የሴቶችን ውድድር ነበረ። ከመስፍን በጣም በርካታ የብስክሌት ውድድር የትግራይ ተወካዮች በጣም በዚህ በጣም ትኩረት የሚሰጡ ናቸው። እንደመቀለ ሰው አንደርታ ምናልቻለሁ ሌሎች ሌሎች አሉ። በጣም በርካታ እንደ ክለብም ተይዘው የሚወዳደሩ በግልም የሚወዳደሩ ነው ያሉት። እንግዲህ ያሉትን ውድድሮች አሁን ፍጻሜውን አልቆ ወደ ሽልማት ፕሮግራም ለማከናወን እያደረግ ነው። ያው እንደምትከታተሉት ሁሉም ተወዳዳሪዎች ገብተው ጨርሰዋል። ወደ መድረኩ እንሂድና የሚሆነውን እናያለን። በሚገርም ሁኔታ እንግዲህ ቆንጆና ውጤታማ የሚመስል ሂደት በጣም ተመችቶኛል። እንግዲህ እስከመጨረሻው ተከታተሉ። ቻናሌ ተከታታዮች ይህ ውድድር ተጠናቆ አሁን የሽልማት ስነስርዓቱ ሊከናወን ነው። የሽልማቱ ስነስርዓት እስከሚከናወን ድረስ እኔ አንዳንድ ስለ ውድድሩ ቀጣይነትና ሀገራችን በዚህ የውድድር የብስክሌት ውድድር ልታገኝ የሚገባውን ነገር ለማመላከት መንግስትና ፌዴሬሽኑ አንድ የሆነ ወጥ የሆነ አመታዊም ሆነ የተወሰነ ጊዜ ጠብቆ ሰፋ ያለ ፕሮሞሽን ያለው ውድድር ቢካሄድ እጅግ በጣም በሀገራችንም ሆነ በአፍሪካ ስመጥር ማድረግ የሚቻል የውድድር አይነት ነው። እንግዲህ የብስክሌት ውድድር ገባ ወጣ ነው የሚሆነው። እንደዚህ በኮንትሮል ተደርጎ ተወዳዳሪዎች ራሳቸውን እያዘጋጁ ለተመልካቹም ለራሱ ለተወዳዳሪዎችም የሚበጅ ይሆናል። ተመልካቾቻችን እንግዲህ በዚህ በማህበረሰብ አቀፍ ውድድር ላይ ከተሳተፉት ተወዳዳሪዎች ሶስተኛው ተወዳዳሪ ተጠርቷል። ሁለተኛ አንደኛ የሆኑት ተወዳዳሪዎች መጥተዋል። ያው ሽልማታቸውን ሊያገኙ ነው። እንግዲህ እየነገርኳችሁ ያለው በዚህ የብስክሌት ውድድር የሀገራችንን የቱሪስት መስህብነትም በርካታ ጎብኚዎች እና ለዚህ ውድድር ብለው የሚመጡ ተወዳዳሪዎችንም የሀገራችንን የቱሪስት እንቅስቃሴ ከፍ የሚያደርገው እንደሚሆን ተማመናለሁ። ስለዚህ የፌዴሬሽኑ በተለይ የብስክሌት ፌዴሬሽን ሰዎች ይህንን ውድድር ወደ ላቀና በተለይ ሀገራችን በተወሰኑ ተጠባቂ በሚሆኑ የውድድር መስኮች ውስጥ ስመጥር ማድረግ እንደሚቻል እገነዘባለሁ። በዚህም
እንግዲህ መሆን ያለበት ፌዴሬሽኑ ራሱን የቻለ ፕሮሞሽን እና ስራዎችን መስራት ይጠበቅበታል። ለተወዳዳሪዎችም ሽልማት ሊሆኑ አጓጊ ሊሆኑ የሚችሉ ሽልማቶችን መፍጠር ይኖርበታል ብዬ አስባለሁ። እንግዲህ እስቲ ተወዳዳሪዎቹ ተሸልመዋል። በነገራችን ላይ ሁሉም ተሸላሚዎች ናቸው። ከአንድ እስከ 3 የምንሸልም ይሆናል። ሌሎቹ ደግሞ በአስተባባሪዎች አማካኝነት የሚፈጸም ይሆናል ማለት ነው። ሶስተኛ ደረጃ ያጠናቀቀችው አሁን ደግሞ የሴቶቹ አሸናፊዎች ከሶስተኛ ጀምሮ እስከ አንደኛ እየተጠራ ነው። ሽልማቱ በሚገርም ሁኔታ እየተከናወነ ይገርማል። ወዳጆቼ እንዴት ናችሁ? ያው እንግዲህ የውድድሩ መንፈስ በሽልማት እየተንበሸበሹ ነው የብስክሌት ተወዳዳሪዎቹ። እኔም በአንድ ቦታ ቁጭ አልኩኝ። ወደ ካፌ ገብቼ ድምፅ ለማስገባት ያሰብኩ ሙዚቃው ግን አላሰማ እያለ ነው። ግን እንግዲህ እንደምታዩት እንትኑ ውድድሩ ባለቀ በሚገርም ሁኔታ አልቋል። ልክ እንዳለቀ ለሴቶቹም ለወንዶቹም የሜዳሊያና የብር ሽልማት እየተሰጣቸው ይገኛል። ድንገት ኮፒራይት እንዳያስቸግረኝ ብዬ ነው ሙዚቃውም ድምፄም እንዲገባ እያደረግኩ ያለሁት። ሶስተኛ የወጣችው ተወዳዳሪ የሜዳሊያ ሽልማቷን እየተቀበለች ነው። እንግዲህ ውድ አድማጮቼ እነዚህ ተወዳዳሪዎች ሶስቱም ማለት ይቻላል ከመስፍን ኢንጂነሪንግ ካምፓኒ ነው የተወዳደሩት። ሶስቱም ናቸው ያሸነፉት። መስፍን ኢንጂነሪንግ ለበርካታ ዓመታት እንደነዚህ አይነት የብስክሌት ተወዳዳሪ ወጣቶችን በማፍራት የሚታወቅ ድርጅት ነው። እጅግ እናመሰግናለን መስፍን ኢንጂነሪንግ። በተረፈ አሁን የሁለተኛዋ ሽልማት ተከናውኗል። በማስከተል ደግሞ አንደኛ የወጣችው ተወዳዳሪ ሽልማቷን ከዕለቱ የክብር እንግዳ ከብስክሌት ፌዴሬሽን ፕሬዚዳንት እና የአፍሪካ ብስክሌት ፌዴሬሽን ፕሬዚዳንት ናቸው። ከእሳቸው እጅ ተቀብለዋል። ሶስቱም ተወዳዳሪዎች በጋራ ፎቶቸውን እየተነሰኑ የረዳቸውን መስፍንን አርማ ይዘዋል። እጅግ በጣም የሚገርም መደጋገፍ ነው። በማስቀጠል ደግሞ የብር ሽልማቱን የሚሰጡት የባህልና ስፖርት ሚኒስትር ዴኤታ አቶ መኪው ናቸው። አቶ መኪው የብር ሽልማቱን ለሶስተኛ ለወጣችው ሰጥተዋል። ሶስተኛ የወጣችው ተወዳዳሪ የብር ሽልማቷን ተቀብላለች። የብር ሽልማቷ 50,000 ብር ነው። 50,000 ብር ነው። ሶስተኛ የወጣችው ሽልማቷ 50,000 ብር ነው። ሁለተኛ የወጣችው ተሸላሚ 75,000 ብር ነው። 75,000 ብር ነው። ተመክዮ ለሁለተኛ ለወጣችው 75,000 ብር አስረክበዋታል። በማስከተል አንደኛ ለወጣችው 100,000 ብር 100,000 ብር ተሸላሚ ሆናለች። በሚገርም ሁኔታ 100,000 ብር ተሸላሚ ሆናለች። ውድ አድማጮቻችን እንግዲህ ያው የክብር እንግዶቹ ፎቶ መነሳት ከአትሌቶቹ ጋር ፎቶ መነሳት ፕሮግራም ላይ ናቸው። የሚገርም ነው።
እየተከናወነ ነው። የወንዶቹ ደግሞ ተሸላሚዎች ወደ መድረኩ እየሄዱ ነው። በዚህ ውድድር የሚገርመው ሁለቱ ወንድማማቾች እና አንደኛው የግል ተወዳዳሪ ለሽልማቱ ወደ መድረክ እየወጡ ነው። ሽልማታቸውን ለመቀበል ቦታቸው ደረጃቸው ጋር ሆነዋል። በጣም ሶስተኛ የወጣው፣ ሁለተኛ የወጣውና አንደኛ የወጣው ደረጃቸውን ይዘዋል። እንግዲህ ተሸላሚዎቹ የሜዳሊያ ሽልማታቸውን አሁን ከክብር እንግዶቹ ለመቀበል አሁን የምንሰማው የሚገርም ነው። ሰርፕራይዝ አለ ነው የሚባለው። እንግዲህ ሰርፕራይዝ አለ የሚባለው ምን እንደሆነ እስቲ እሱንም እንሰማለን። ሰርፕራይዝ አለ ነው እየተባሉ ያሉት። ተደስተዋል። ሰርፕራይዙ ምንድን ነው? እስቲ ልጆቹን የሚያነቃቃ ለልጆቹ የሚሆን ሰርፕራይዝ እንዳለ ተነግሯቸዋል። እንግዲህ ሰርፕራይዙን እናየዋለን። አሁን ወደ ሜዳሊያው ሽልማት እንሄዳለን። የሜዳሊያ ሽልማታቸውን ይቀበላሉ። የሜዳሊያ ሽልማታቸውን ከሶስተኛ ይጀምራል። ሶስተኛ የወጣውን የሚሸልሙት የፌዴሬሽኑ ፕሬዚዳንት ይመስሉኛል። ሜዳሊያውን የሚሸልሙት ባህልና ቱሪዝም ሚኒስትሩ፣ ምክትል ሚኒስትሩ ወይም ሚኒስትር ዴኤታው አቶ አሉዩን እያየው ነው። እሳቸውም ሸላሚ ናቸው፣ ክብር እንግዳም ናቸው። እንግዲህ ሶስተኛ የወጣው የብስክሌት ተወዳዳሪ የነሐስ ሜዳሊያውን ተረክቧል። ሶስተኛ የወጣው የብስክሌት ተወዳዳሪ ሜዳሊያውን ተሸልሟል። እሱ ደግሞ ቀጣይ ሁለተኛ ተወዳዳሪው የብር ሜዳሊያውን እየተሸለመ ይገኛል። ተመልካቹ እያጨበጨ ነው። በጣም በሁለቱ ወንድማማቾች ፉክክር በጣም ደስተኛ ነው። በጣም ቆንጆ ውድድርና ፉክክር ነበር። አጋጣሚውም ደግሞ ሁለቱ ወንድማማቾች አንደኛና ሁለተኛ ወጥተዋል። እንግዲህ በዚህ ሁኔታ አንደኛ የወጣው የወርቅ ሜዳሊያ ተሸላሚው የወርቅ ሜዳሊያ ተሸላሚው የብስክሌት ፌዴሬሽን ፕሬዚዳንት እና የአፍሪካም ብስክሌት ፌዴሬሽን ፕሬዚዳንት ናቸው። እንግዲህ ፎቶ እየተነሱ ነው። ብር ይቀራቸዋል እያላቸው ነው። የብሩን ሽልማት ተሸለሙና ወደ ፎቶ ትሄዳላችሁ እያላቸው ነው። እንግዲህ አሁን የብር ሽልማቱን የሚሰጡት ደግሞ የባህልና ቱሪዝም ሚኒስትር ዴኤታው አቶ ሚኪዩ ይሆናሉ። አቶ ሚኪዩ የብር ሽልማቱን ሰርፕራይዙንም በዛው ሰርፕራይዝ እንዳላቸው እየተናገረ ነው። ሰርፕራይዙ እንግዲህ አንደኛ ተሸላሚው የ50,000 ብር ነበር ሽልማቱ። እጥፍ ሆኖለት የ100,000 ብር ሽልማት አሸናፊ ሆኗል። 50,000 የነበረው ሽልማቱ በእጥፍ አድጎ 100,000 ብር ሽልማት እንዲያገኝ ተደርጓል። የሚገርም ነው። 100,000 ብር 100,000 ብር በሚገርም ሁኔታ
100,000 ብር ሽልማቱን እየተቀበለ ነው። በሚገርም ሁኔታ የ100,000 ብር ሽልማት አሸናፊ ሆኗል። አስገራሚ ነው። ሁለተኛው ደግሞ ሽልማቱ የ75,000 ብር ሲሆን እጥፍ ተደርጎ 150,000 ብር ሆኖለት። በስመ አብ የሚገርም ነው። ሽልማቱ በጥፍ አድጎ 150,000 ብር። ተመልካቹ እያጨበጨበ ነው፣ ደስታውን እየገለጸ ነው። በሚገርም ሁኔታ የ150,000 ብር ተሸላሚ ሆኗል። የሚገርም ነው። አሁን የአንደኛው ሽልማት 100,000 ብር ነበር። እጥፍ ሆኖ 200,000 ብር ሆኗል። 200,000 ብር ሆኗል የሽልማቱ። በስማም ሰርፕራይዝ አደረጓቸው። ተመልካቹም እያጨበጨበ ነው። የሚገርም አጋጣሚ ነው። ማይኩን አምጣ እያሉ ነው የፌዴሬሽኑ ፕሬዝዳንት። ምን ሊሉ ነው? የሚገርም ነው። ይህ ሽልማት ሴቶቹንም ያካትታል እያሉ ነው። ሴቶቹም እንዲሁ ሽልማታቸውን የሚያገኙት እንዲሁ ሰርፕራይዝ ተደርገዋል። ቀደም ሲል የተሸለሙት ሴቶች ቀጥታ ይህ ሽልማት ለነሱም እንደሚሆን ተገልጿል። በሚገርም ሁኔታ ለሴቶቹም ሰርፕራይዙ የሚሰራ ይሆናል ተብሏል። የሚገርም አጋጣሚ ነው። እንግዲህ በማስከተል የፎቶ ስነ ስርዓቱ እየተከናወነው ነው። በሚገርም ሁኔታ ሰርፕራይዝ ተደርገዋል። የብስክሌት ተወዳዳሪዎቹ አንደኛ፣ ሁለተኛ፣ ሶስተኛ የወጡት እንደዚሁ ሽልማታቸውን ያገኛሉ ማለት ነው። በሚቀጥለው ውድድራቸው ራሳቸውን አዘጋጅተው እንዲመጡ የሚያደርግ ሰርፕራይዝ ነው። የሚገርም ነው። የፎቶ ፕሮግራም እየተከናወነ ነው። እንግዲህ አድማጮቼ ፎቶ ስነ ስርዓት በኋላ የሚያበቃው ከፎቶ ፕሮግራም በኋላ የሚያበቃው የኢትዮጵያ መዝሙር በማዘመር ይሆናል። እንግዲህ በማስከተል የኢትዮጵያ ሕዝብ ወዳጆች የኢትዮጵያ መዝሙር እየተዘመረ ነው ያለው። የኢትዮጵያ መዝሙርን ሁሉም ሰው በሰላም ለፍቅር ለሕዝቦች ነጻነት ለሰላም በፍቅር የኖርነው መሰረተ ሕዝብና ነጻነት አፍሪካን ባለቤት ዋው! እናመሰግናለን። እኛም እናመሰግናለን።
ይህንን ይመስላል ወዳጆቻችን። እንግዲህ እየተደሰቱ ይገኛሉ። መስፍን ኢንጂነሪንግ የብስክሌት የሚገርም ነው። በሙዚቃው እየጨፈሩ ነው የሚገኙት። እንግዲህ በዚሁ መሰረት ስታንድ አፕ እያሉ ነው። ስታንድ አፕ እያሉ ነው። ስታንድ አፕ ስታንድ አፕ ስታንድ አፕ እያሉ ነው። አዎ አዎ ኦል ቻምፒዮን ስታንድ አፕ ስታንድ አፕ። አዎ በሚገርም ሁኔታ እንግዲህ አብዛኛውን ከመቀሌ የመጡ ስፖርተኞች ናቸው። እዚህ ላይ እንዳየሩት እየጠየቁ ባለውበት ሁኔታ አዎ ይህን ይመስላል። የሚገርም ነው እና ልጆቹም እያስጨፍሯቸው ነው የሚገኘው በሚገርም ሁኔታ። ስፖርተኞቹ ደስታቸውን እየገለጹ ነው። እንግዲህ ይህ የሳይክል ውድድር አመታዊም ሆነ በተወሰኑ ጊዜዎች ተመልካቹንና ስፖርተኞቹን